ሰላም ጤና ይስጥልን የተከበራችሁ የቱዴይ መረጃ ቤተሰቦቻችን በያላችሁበት የዓለም ክፍል ሁሉ ሰላም ጤና ፍቅር እንዲበዛላችሁ እየተመኘው አሁንም እንዲሁ ከሀገር ውስጥና ከመላው ዓለም የተሰሙትን እጅግ ሊደመጡ የሚገባቸውን ወሳኝ እንዲሁም ሰበር የሆኑ መረጃዎችን በማጠናቀር ወደ እናንተ ይዤ ብቅ ብያለሁ። እናንተም ክቡራን አድማጮች ለጥቂት ደቂቃ እስከ ፍጻሜው አብራችሁኝ በመቆየት እነዚህን ወሳኝ የሆኑ መረጃዎች እንድታደምጡኝ እየጋበዝኩኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ አበይት ነጥቦችን በቅድሚያ ወደ እናንተ የምናደርስ ይሆናል። ኢትዮጵያውያን ያልፉበታል በተባለው የባህር ጠረፍ ስደተኞች በደረሰባቸው አደጋ መሞታቸውም ተነገረ። 2 ህጻናትን ጨምሮ ተሳፍረው ከነበሩ 55 ስደተኞች መካከል 53 ስደተኞች መሞታቸውንም የተባበሩት መንግስታት ድርጅት ይፋ አድርጓል። ፕሬዚደንቱ ባለን አቅም ሁሉ እንዋጋለን ሲሉ ተናገሩ። በኢትዮጵያ ሶማሌ ክልል ሪዞርትን ከጎበኙ በኋላ ወደ ግብጽ አቅንተው ከአልሲሲ ጋርም መክረዋል። ቀይ ባህርን በተመለከተ ነው የተባለውን ወታደራዊ ስምምነትን ደግሞ ሳውዲ አረቢያ ጋር መፈራረማቸውም ተሰምቷል። ሌላኛው መረጃችን ነው። ፕሬዚደንቱ ባለን አቅም ሁሉ እስራኤል ጋር እንዋጋለን ሲሉ ተናገሩ። በኢትዮጵያ ሶማሌ ክልል ሪዞርት ከጎበኙ በኋላ ወደ ግብጽ አቅንተው አልሲሲ ጋር መክረዋል። ቀይ ባህርን የተመለከተ ነው የተባለለትን ወታደራዊ ስምምነትን ደግሞ ከሳውዲ አረቢያ ጋር መፈራረማቸውም ተሰምቷል። ከቀናት በፊት ጠቅላይ ሚኒስትር አብይ አህመድ በሶማሌ ክልል የሶማሊያና የጅቡቲ ፕሬዝዳንቶችን ጠርተው ሪዞርት ሲያስጎበኙ ፕሬዝዳንቱ ደግሞ ስትራቴጂክ ያሉትን ጉብኝት ወደ ግብጽ ሊያደርጉ ስለመሆኑም የዲፕሎማቲክ ምንጮችን ዋቢ አድርገን መዘገባችንም ይታወሳል። እንደተጠበቀውም የሶማሊያው ፕሬዝዳንት ሀሰን ሼህ መሐመድና የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ካይሮ ውስጥ ባደረጉት ውይይታቸው የደህንነት ትብብር ለማጠናከር ስምምነት መፈራረማቸው ታውቋል። ወደ ካይሮ ያቀኑት የሶማሌው ፕሬዝዳንት ከፕሬዝዳንት አልሲሲ ጋር በሰጡት የጋራ መግለጫቸው ላይም የሶማሊያን አንድነት የሚጋፋ የትኛውንም ተግባር በጋራ እንቃወማለንም ብለዋል። ግብጽ በአፍሪካ ህብረት የሶማሊያ የድጋፍና የማረጋጋት ተልዕኮ ስራ ወታደሮቿን ለመላክ በያዘችው ቅድመ መሰረት ተግባራዊ እንደምታደርግ ፕሬዝዳንቱ ተናግረዋል። የግብፁ ፕሬዝዳንት የሶማሊያ መረጋጋት ለቀጠናው ልማትና ደህንነት ወሳኝ ጉዳይ ነው በማለት ሶማሊያን ለመደገፍ ሀገራቸው የሚጠበቅባትን እንደምታደርግም አረጋግጠዋል። ሶማሊያ የግዛቷ አካል እንደሆነች ለምትመለከታት ሶማሌላንድ እስራኤል የሀገር ዕውቅና መስጠቷን ተከትሎ ግብጽና ሶማሊያ የጋራ አቋም ይዘው ተቃውሟቸውንም አሰምተዋል። ይህ በእንዲህ እንዳለ የሶማሌው ፕሬዝዳንት ሀሰን ሼህ መሐመድ በአልጀዚራ ቴሌቪዥን በሰጡት ቃለ ምልልስ ላይ ሶማሌላንድ ከጋዛ የሚፈናቀሉ ፍልስጤማውያንን ለማስፈርና ለእስራኤል የጦር ሰፈር ለመስጠት ተስማምታለችም ማለታቸው ሶማሌላንድ ወቅሳለች። ፕሬዝዳንቱ በቃለ ምልልሱ እስራኤል በሶማሌላንድ ውስጥ የጦር ሰፈር የምትመሰርት ከሆነም ራሳችንን ለመከላከል ባለን አቅም ሁሉ እንፋለማለን ሲሉም ተቃውሟቸውን አሰምተዋል። እስራኤል ለሶማሌላንድ እውቅና እንደሰጠች ወዲያው ከአሜሪካ ባለስልጣናት ጋር መምከራቸውንና በዚህ ንግግራቸው ወቅትም እነርሱ ለሶማሊያላንድ እውቅና እንደማይሰጡ ቃል እንደገቡላቸው ነው ሀሰን ሼህ በዚህ ቃለ ምልልስ ያብራሩት። እስካሁን ከእስራኤል በኩል የተደረገው ወታደራዊ እንቅስቃሴ ሶማሌላንድ ውስጥ የለም። ወደዛ የምታመራ ከሆነ ግን ባለችን አቅምም ቢሆን እንዋጋታለን፣ ወዳጅ ሀገራትም ሊያግዙን ይችላሉ ሲሉም ተናግረዋል። ይህ በእንዲህ እንዳለ ሶማሊያና ሳውዲ አረቢያ በመካከላቸው ያለውን የመከላከያና ወታደራዊ ትብብር የበለጠ ለማጠናከር የሚያስችል የመግባቢያ ስምምነትን ተፈራርመዋል። ስምምነቱ ሁለቱ ሀገራት ያላቸውን የደህንነት ትብብር ከማስፋት ባሻገርም በቀይ ባህር ቀጠና መረጋጋትን ለማጠናከር የታለመ ስለመሆኑም የሶማሊያ የመከላከያ ሚኒስትር ገልጸዋል። ሳውዲ አረቢያ ሪያድ ውስጥ በሶማሊያ የመከላከያ ሚኒስትር አህመድ ሞአሊም ፊቅና በሳውዲያቸው አቻቸው ልዑል ሀዲድ ቢን ሳሊን የተፈረመው ይህ ስምምነት የተለያዩ የጋራ ወታደራዊና የመከላከያ ጉዳዮችን የሚመለከትም ነው። ሶማሊያ ከሌላ ሀገር ጋር ወታደራዊና ምጣኔ ሀብታዊ ስምምነትን ስትደርስ ይህ ከሳውዲ አረቢያ ጋር የፈረመችው የመጀመሪያውም አይደለም። ከዚህ ቀደምም ከቱርክና ግብጽ ጋርም ተመሳሳይ ስምምነትን መድረሷ ይታወቃል። እስራኤል በቅርቡ ለሶማሌላንድ የሀገር ዕውቅናን ከሰጠች በኋላ ደግሞ በርካታ ሀገራት ከጎኗ እንዲቆሙ ለማድረግ ጥረትን እያደረገችም ትገኛለች። ኢትዮጵያውያን ይተላለፉበታል በሚባለው የባህር ጠረፍ ስደተኞች በደረሰባቸው አደጋ መሞታቸው ተሰማ። 2 ህጻናትን ጨምሮ 53 ስደተኞች ለህልፈታዊ ህይወት ተዳርገዋል ሲል የተባበሩት መንግስታት ድርጅት አሳውቋል። ኤርትራውያን፣ ኢትዮጵያውያንና ሶማሊያውያንን ወደ አውሮፓ ለመሻገር በብዛት በሚጠቀሙበት በሊቢያ የባህር ጠረፍ ላይ በደረሰው አሰቃቂ የጀልባ መገልበጥ አደጋ 2 ህጻናትን ጨምሮ 53 ስደተኞች ለህልፈተ ህይወት መዳረጋቸውን የተባበሩት መንግስታት ድርጅት የዓለም አቀፍ የስደተኞቹ ተቋም ነው ይፋ ያደረገው። እንደ ተቋሙ መግለጫ ከሆነም በአደጋው ወቅት በጀልባው ላይ 55 ሰዎች የነበሩ ሲሆኑ በአደጋው በፊት በተአምር ሊተርፉ የቻሉት 2 ናይጄሪያውያን ሴቶች ብቻ ናቸው። ጀልባዋ አልዛውያ ከተባለች የሊቢያ ወደብ ከተማ ተነስታ ለ6 ሰዓታት ያክል ከተጓዘች በኋላ ነው አደጋው የደረሰባት።
ህይወታቸው ያለፉት ስደተኞች ከተለያዩ የአፍሪካ ሀገራት የተሰባሰቡና የተሻለ ህይወትን ፍለጋ ወደ አውሮፓ ለመሻገር ጥረት ያደርጉ የነበሩ መሆናቸውም ታውቋል። ይህ አደጋ በሜዲትራኒያን ባህር ላይ በየጊዜው የሚከሰተው የስደተኞች እልቂትን በድጋሚ ያሳየም ተብሎለታል። የዓለም አቀፍ የስደተኞች ድርጅት ሪፖርት እንደሚያመለክተው ገና በገባበት በ2026 የፈረንጆቹ ዓመት ብቻ ከሊቢያ ተነስተው ወደ አውሮፓ ለመሻገር ሲሞክሩ ህይወታቸው ያለፉ ስደተኞች አሃዝ 500ም ደርሷል። ይህ አሳዛኝ ሁኔታ ዓለም አቀፉ ማህበረሰብ ህገወጥ የሰዎችን ዝውውር ለመግታትና ደህንነቱ የተጠበቀ የስደት መስመሮችን ለመፍጠር የሚደረገው ጥረት አሁንም ከፍተኛ ፈተና ላይ ስለመውደቁም የሚያሳይ ነውም ተብሏል። የግዙፉ የአውሮፕላን ማረፊያ ግንባታ ተጀመረ። የኢትዮጵያ አየር መንገድ ግሩፕ በቢሾፍቱ ከተማ አቅራቢያ የሚገነባውን አዲሱንና ግዙፉን ዓለም አቀፍ አውሮፕላን ማረፊያ ዲዛይንና የግንባታ ክትትል ስራ ለታዋቂው የህንፃ ጥበብ ድርጅት ዛሃ ሀዲድ አርክቴክት መስጠቱን ተከትሎ የግንባታው ሂደት በይፋ መጀመሩን ወርልድ አርክቴክቸር ዘግቧል። ይህ $6 ቢሊዮን የሚፈጅ ሜጋ ፕሮጀክት በዋናነት በብድር የሚገኝ የፋይናንስ የሚከናወን ሲሆን ሲጠናቀቅም በአመት 100 ሚሊዮን መንገደኞችን የማስተናገድ አቅም አለው ይኖረዋልም ተብሏል። አየር መንገዱ አሁን ባለበት የቦሌ ዓለም አቀፍ አውሮፕላን ማረፊያ የማስተናገድ አቅም በላይ እያደገ በመምጣቱ ይህ አዲስ ፕሮጀክት ለአፍሪካ አቪዬሽን ኢንዱስትሪ ትልቅ ስትራቴጂካዊ መፍትሄ ሆኖም ቀርቧል። አዲሱ አውሮፕላን ማረፊያ ከአዲስ አበባ በስተደቡብ ምስራቅ 40 ኪሎ ሜትር ርቀት ላይ በሚገኘው በቢሾፍቱ አካባቢ 35 ኪሎ ሜትር ስፋት ባለው ቦታ ላይ የሚያርፍ ሲሆን የመጀመሪያው የግንባታ ምዕራፍ በፈረንጆቹ 2029 ተጠናቆ 60 ሚሊዮን መንገደኞችን ማስተናገድም ይጀምራል ተብሏል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንደገለጹት አዲሱ አውሮፕላን ማረፊያ በስራ ላይ ሲውል የአሁኑ የቦሌ ዓለም አቀፍ አውሮፕላን ማረፊያ አገልግሎት አይቆምም። ይልቁንም ለሀገር ውስጥ በረራዎች፣ ለቪአይፒ አገልግሎቶችና ለቀጠናዊ በረራዎች ትኩረት ሰጥቶ አገልግሎቱን ይቀጥላል። የፕሮጀክቱ ዲዛይን የኢትዮጵያን ባህላዊ ቅርሶችና የተፈጥሮ ውበት ከዘመናዊ ህንፃ ጥበብ ጋር ያቀላቀለ እንደሚሆንም ተገልጿል። ለፕሮጀክቱ ግንባታ ሲባል ከአካባቢው ለሚነሱ ነዋሪዎች የኦሮሚያ ክልላዊ መንግስት ተገቢውን ካሳ የመክፈልና የመልሶ የማቋቋም ስራ እንደሚያከናውንም የታወቀ ሲሆን ግንባታውም የአካባቢውን ስነ ምህዳር በማይጎዳ መልኩ እንዲከናወን ልዩ የዲዛይን ጥንቃቄም ተደርጓል። አዲሱ የአውሮፕላን ማረፊያ 4 ማኮብኮቢያዎችን፣ ዘመናዊ የንግድ ማዕከላትንና የሆቴል አገልግሎቶችን በማካተት በኢትዮጵያ የኢኮኖሚ እድገት ላይ ከፍተኛ ተጽዕኖ እንደሚኖረውና በሺዎች ለሚቆጠሩ ዜጎች የስራ ዕድል እንደሚፈጥር የታመነበት ቢሆንም ባለሙያዎች ግንባታው በስነ ምህዳር ላይ ሊያደርስ የሚችለውን ጫና አስመልክቶ የጥንቃቄ እርምጃዎች እንደሚወስዱ ማሳሰባቸውን የዜና ምንጫችን አክሎ ገልጾልናል። በተያያዘ ዜና የኢትዮጵያ አየር መንገድ ግሩፕ በ6 ወራት $4.4 ቢሊዮን ገቢ ያገኘው አለ። በ2018 ዓ.ም በበጀት ዓመቱ 6 ወራት $4.4 ቢሊዮን ገቢ ማግኘቱን የኢትዮጵያ አየር መንገድ ግሩፕ አስታውቋል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው በተያያዘው 2018 ዓ.ም በጀት ዓመት 6 ወራት የአፈጻጸም ተግባራትን አስመልክቶ መግለጫም ሰጥተዋል። በመግለጫቸውም የኢትዮጵያ አየር መንገድን የበረራ አድማስ ለማስፋት በፖርቹጋል ፖርቶ፣ ቬትናም ሃይኖ እና በተባበሩት አረብ ኤምሬትስ አቡዳቢ 3 ከተሞች ዓለም አቀፍ መዳረሻ መክፈቱንም ገልጸዋል። በዚህም የኢትዮጵያ አየር መንገድ የከፈተቻቸው አዳዲስ የዓለም አቀፍ መዳረሻዎች የበረራ መዳረሻቸው ከ145 በላይ ማድረስ እንደተቻለም አስታውቋል። በሀገር ውስጥ የበረራ አገልግሎቶችን ለማስፋት በተከናወኑ ተግባራትም የያቤሎ የአየር ማረፊያ ተመርቆ ለአገልግሎት መብቃቱ የመዳረሻ አገልግሎቱን ወደ 23 ማሳደግ እንደቻለም ተናግረዋል። በተያያዘው በጀት ዓመት ግማሽ ዓመት ተጨማሪ 7 አውሮፕላኖችን በማስመጣት የአየር መንገዱን አውሮፕላኖች ብዛት 147 ማድረስ እንደተቻለም አስረድተዋል። በመንገደኞች ማጓጓዝ ስራም በ6 ወራት የኢትዮጵያ አየር መንገድ 10.64 ሚሊዮን ሰዎችን በማጓጓዝ የገበያ አቅሙን ማሻሻል ያስቻለ ስኬታማ ስራ መስራቱንም አብራርተዋል። በዚህም በ2018 ዓ.ም በጀት ዓመት ላለፉት 6 ወራት $4.4 ቢሊዮን ገቢ በማግኘት በእቅድ ከተያዘው አኳያ የ2 በመቶ እድገት ማስመዝገብ መቻሉንም አስታውቀዋል። የበጀት ዓመቱ 6 ወራት አፈጻጸም ካለፈው ተመሳሳይ ወቅት ጋር ሲነጻጸር የ14 በመቶ ብልጫ መመዝገቡንም ጠቅሰዋል። ከአንድ ወር በፊትም የግንባታ የመሰረት ድንጋይ የተቀመጠለት የቢሾፍቱ ዓለም አቀፍ አየር ማረፊያ የግንባታ ስራው በይፋ መጀመሩንም አስረድተዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን እዚህ ላይ ቋጨን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መስጠት እንዳትዘነጉ። ከሌሎች መረጃዎች ጋር በድጋሚ የምንመለስ ይሆናል። እስከዚያው መልካም ቆይታ